ሰላም አለባበሳችንን 10 እጥፍ የሚያሳምርልን ዋነኛው ነገር የትኛው ከለር ከየትኛው ጋር ይሄዳል የሚለው ነው። በዛሬው ቪዲዮ ምርጥና አዘናጭ የከለር ኮምቢኔሽን ወይም የቀለማት ጥምረትን አንስተን እንነጋገራለን። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንሁን። አብረን ስለ ስታይል ቲፖች የምናወራ ይሆናል። መልካም ቆይታ። ወደ ዛሬው የመጀመሪያ ከለር ኮምቢኔሽን በጣም የሚያምር የቀለማት ጥምረት ስንሄድ የመጀመሪያው ዛሬ ማቀርብላችሁ 5 ከለር ኮምቢኔሽኖችን ይሆናል። የመጀመሪያው ቤዥ እና ብራውን ከለር ነው። እዚህ ጋር እንደምትመለከቱት ይህ እጅግ ጥንቅቅ ያለ ጥሩ እይታን የሚፈጥር ውብ የቀለም ጥምረት ነው። እንደምታያቸው በዚህ የቀለማት ጥምረት ለምሳ ወጣ ስንል ልብሶችን መጠቀም እንችላለን። ሰዎችን ለማግኘት ስንወጣ ለስራ ቦታ በእነዚህ ከለሮች አንድ ላይ በማጣመር በእነዚህ ከለር ኮምቢኔሽኖች ልብሶቻችንን መልበስ እንችላለን። በጣም የሚያምር እይታ ነው ያለው። ደግሞ ነጭና ብሉ ብላክ ወይም ኔቪ ከለር ነው። ይሄኛውም እዚህ ጋር እንደምታዩት የሚያምር ነው። በተለይ ለስራ ቦታ በጣም ያዘንጣል። በጣም ክላሲ ነው። የማይሰለች ከለር ነው። ሴቶችዬ ሁላችንም ማወቅ ያለብን የቀለም ጥምረት በርገንዲ በግሬ ከለር ነው። መቼስ ይህ የከለር ኮምቢኔሽን እንዴት ክላሲ እንደሚያደርግ ዝም ያለና የደመቀ ቀለም ተጣጥሞ ነው የምናየው። እስቲ ተመልከቱት። ሉካችንን እጥፍ እጥፍ ነው እንዲያምር የሚያደርገው። ሶስተኛ ደግሞ ጥቁርና ጎልደን ወይም ወርቃማ ቀለማት ሲጣመሩ የሚፈጥረው እይታ ለጉድ ነው። ይህ መቼስ የሚገርም ነው። ጥቁር ልብስ ከወርቃማ ጌጣጌጦች ጋር ቀበቶ እና ኢቨን ጫማ ወርቃማ ነገር ያለው ጫማ ቢሆን ራሱ በጣም የሚያምር የከለር መዋሃድ ነው ያለው። እንግዲህ እዚህ ጋር ተመልከቹ። ይህንን አለባበስ ስናደርግ ጸጉራችንን በአግባቡ ቢስተካከል ደግሞ የበለጠ ውብ ይሆናል። ማናቸውም አይነት ወርቃማ ነገሮችን አንድ ላይ ከጥቁር ጋር በማጣመር መጠቀም እንችላለን። የሚገርም ሉክ ነው የሚሰጠን። ጥቁር ስላችሁ ሌላ ከለር መቀላቀል አያስፈልግም። ሙሉ ጥቁርን በጣም የሚያዘንጥ ነው። ጎልደን ነገር ቅድም እንዳልኩት ቦርሳ ሊሆን ይችላል ወይም ሌላ አክሰሰሪዎችን በመጠቀም የሚያምር ሉክ መፍጠር እንችላለን። ቀጥሎ ደግሞ የምናየው ሴጅ ወይም ይሄ በአማርኛ ደብዘዝ ያለ ጎመኔ ወይም ግሪን ከለር ልንለው እንችላለን እና ክሬም ከለር አንድ ላይ ሲሆን የሚፈጥረው እይታ ነው። ይህ ከሁሉም ይበልጣል ለኔ። በጣም የሚያምር የከለር ኮምቢኔሽን ነው ሴጅ እና ክሬም ከለር። ስለዚህ እነዚህን ከለሮች በማጣመር የሚያምር ሉክ መፍጠር ትችላላችሁ። ውድ ቤተሰቦቼ ሁላችንም የምንወደው ቀለም ይኖራል። ከዛሬው ቪዲዮ ደግሞ የትኞቹ ቀለማት ከየትኞቹ ጋር ይሄዳሉ የሚለውን ነው ያየነው። እስኪ በዚህ ሳምንት እንድንሞክረው ጠይቃችኋለሁ። መልካም የማማር ሳምንት። ቻው